ይህ የጋራ ድምጻችን የሆነው አብሮነት ዲጂታል ሚዲያ ነው። በአብሮነት ስለ አብሮነት መተሳሰብን፣ መደጋገፍን፣ ወንድማማችነትን እያጎለበትን ትውልድ ተሻጋሪ አሻራ እናኖራለን። ለተቸገሩና ድጋፍ ለሚሹ እህት ወንድሞቻችን አቅም በፈቀደ መጠን ምርኩዝ እንሆናለን። በሙያቸው አሪያ የሆኑትን ነቅሶ በማውጣት ዕውቀትና ተሞክሮቻቸውን ለአድማጭ ተመልካቾች እናደርሳለን። በሕይወታችን ዙሪያ የሚያጠነጥኑ መጽሐፍት ትረካዎች በዝግጅታችን ይቀርባሉ። ሌሎች አስተማሪ ፕሮግራሞች ይኖሩናል። ስለሆነም ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብሮነት ዲጂታል ሚዲያ የሁላችንም ድምጽ። ከተለያየ ቦታ ሆናችሁ ይህን ፕሮግራም የምትከታተሉ አድማጭና ተመልካቾቻችን በሙሉ በቅድሚያ አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። ዓለም ዳርቻ ያላችሁበት ቦታ በሙሉ ዛሬ ለየት ባለ ዝግጅት ወደ እናንተ መጥተናል። እንደምታውቁት አብሮነት ዲጂታል ሚዲያ በጅማሮ ሂደት ላይ በነበረበት ወቅት ከኛ በእኛ በሚል ስያሜና ሀሳብን ሰንቆ ነበር። የተለያየ አካባቢዎች ያሉ ወንድሞቻችን እህቶቻችን ጋር ሀሳቦችንና አስተያየቶችን ስንቀበል ነበር። በዚህም መሰረት ባለፈው ጃንዋሪ አዲስ አበባ፣ ሐረር፣ ድሬዳዋ የተለያዩ ፕሮግራሞች ሰርተናል። ዛሬ ቀርብላችሁ ከዶክተር የሮመው ፈይሳ በአዲስ አበባ ዩኒቨርሲቲ ዓለም አቀፍ ስነ ጥበብ መምህር እንዲሁም የአብሮነት ዲጂታል ሚዲያ ቦርድ ዋና ሰብሳቢ እንዲሁም አቶ አበባ ያለውን በመድረክ ኢንቨስትመንት ግሩፕ የአንድ እህት ኩባንያ አስተዳዳሪ እንዲሁም የኢትዮ ኩባ ማህበር ሊቀመንበርና የአብሮነት ዲጂታል ሚዲያ ቦርድ አባል ከሆኑት ጋር የነበሩን ቆይታ ነው። ስለ አብሮነት ዲጂታል ሚዲያ አጀማመር እንዲሁም በወቅቱ ስለ ከኛ በእኛ በሚል ስያሜ በነበረው የነበራቸውን አስተያየት በዚህ መሰረት አቀርብላችኋለሁ። አመሰግናለሁ። ከኛ በእኛ ፕሮግራም አዘጋጆች ራሴን ለማስተዋወቅ የሮመው ፈይሳ እባላለሁ። መጀመሪያ ያው ቆሬ አንደኛ ደረጃ ትምህርት ቤት ተማሪ ነበርኩ። በመቀጠል ወደ ሰኔ 21 ሄጄ ከ7ኛ እስከ 8ኛ ክፍል ተማርኩኝ። በኋላ ደግሞ ወደ መንግስቱ ኃይለማርያም ወይ ደግሞ ቁጥር 21 ትምህርት ቤት ገብቼ ከ10ኛ 10ኛ ክፍል ተማርኩ። በኋላ ደግሞ 11ኛ ክፍል ተመልሼ እንደገና ሰኔ 21 12ኛ ደግሞ ያው ወደ መንግስቱ ኃይለማርያም አዙሪት ቢመስልም እንደዛ አይነት ነበር የትምህርት ሂደት ማለት ነው። ወጣት ደሴት እያለሁ ዛም እንደጨረስኩ ሳንቲያጎ ዴ ኩባ በሚገኘው ዩኒቨርሲቲ ዴ ኦሪየንቴ ተመድቤ የስነ ጥበብ ታሪክ ተማሪ ነበርኩኝ። 5 ዓመቴን ይህንን እንግዲህ ትምህርት ከተማርኩ በኋላ ያው ወደ እናት ሀገሬ ተመልሼ ያው የተለያዩ ቦታዎች ላይ በባህልም በስነ ጥበብ ማገልገል ችያለሁ። ቀጥሎ ወደ ስፓኝ ሀገር ሄጄ 3ኛ ዲግሪን የመማር እድል አገኘሁ። ስፔን ሄጄ ያው በኢትኖ አርኪኦሎጂ 3ኛ ዲግሪን ይዤ ያው ወደ ሀገሬ ተመልሼ አሁን በአዲስ አበባ ዩኒቨርሲቲ አለ የስነ ጥበብና የንድፍ ትምህርት ቤት የዓለም አቀፍ ስነ ጥበብ ትምህርት መምህር ነኝ ማለት ነው። እንግዲህ ይሄ ከኛ በእኛ የሚለው ፕሮግራም መዘጋጀቱ በአጠቃላይ ለኢትዮ ኩባ ማህበረሰብ ትልቅ ጠቀሜታ አለው ብዬ በሙሉነት መናገር እችላለሁ። የዚህም ፕሮግራም ተሳታፊ በመሆኔ ትልቅ ኩራትና ደስታ ይሰማኛል እና ይሄ ፕሮግራም ቅድም እንዳልኩት ለአዘጋጆቹ ትልቅ ምስጋና ማቅረብ ፈልጋለሁ። ምክንያቱም ያው እንደሚታወቀው ሚዲያ በተለይ ማህበረሰብን በማቀራረብ እውነታንም በመግለጽ ትልቅ አስተዋጽኦ እንደሚያበረክት የታወቀ ነው። እንደገና ደግሞ እኛው ስለራሳችን የምናወራበት የምናወራበት
መድረክ መፈጠሩ ትልቅ እድልና አጋጣሚ ነው ብዬ አስባለሁ። በተለይ ደግሞ እኛ እምቅ የሆነ በኩባ ውስጥ በነበረን ረዥም የትምህርት ቆይታ ያካበትናቸው የህይወት ተሞክሮ እውቀቶች፣ ትዝታዎች፣ በጎም እንደገናም ደግሞ የሚያሳዝኑ ታሪኮችንም አጠቃላይ ሰንደን ለመወያየት እድል የሚሰጠን በመሆኑ ትልቅ ቦታ ሊሰጠው ይገባል ብዬ አስባለሁ። ስለዚህ እንግዲህ በተለይ የኢትዮ ኩባ ማህበረሰብ ማን ነው? ዋና ዋና መገለጫዎች ምንድን ናቸው? ባህሪያችን ምንድን ነው? በየትኛው የትምህርት ዘርፍ ላይ የተሰማራ ነው? እንደገና ደግሞ ሀገራችን ውስጥ ተመልሰን ደግሞ ለሀገራችን ሁለንተናዊ እድገት እያበረከትን ያለውን ከፍተኛ አስተዋጽኦ በዚህ የሚዲያ አውትሌት ላይ ለማቅረብ ትልቅ በር ይከፍትልናል ብዬ አስባለሁ። አመሰግናለሁ። እጅግ በጣም አመሰግናለሁ። እርግጥ በኩባ ለተማሩ ኢትዮጵያ ማህበረሰብ አዲስ አይደለም፣ ግን ይሄ መገናኛ ዓለም አቀፍ ስርጭት ስለሚኖረው ድጋሚ ራሴን ማስታወቅ ግድ ይላል። ሙሉ ስሜ አበባ ያለው እባላለሁ። ከዚህ ከኢትዮጵያ ስሄድ ቀድሞ ከነበርኩበት የኮልፌ ወጣቶች አዳሪ ትምህርት ቤት ማህበር ከዛ ነው የሄድኩት። የአምስተኛ ክፍል ተማሪ ሆኜ ነው የሄድኩት እና ይህንን እድል በማግኘትም እጅግ በጣም ደስተኛ ነኝ። ኩባ ሄጄ በመማሬ የኩባ ህዝብና መንግስት በሰጠኝ የነጻ ትምህርት እድል እዛ ለመማር ችያለሁ። እንደሄድኩኝ በእኛ አቆጣጠር በ1970 መጨረሻ የደረስነው። ወጣቱ ደሴት ልክ ወንድሜ ገረመው እንዳለው የወጣቱ ደሴት ቋንቋና ኤሌመንተሪ ትምህርቴን ጨርሼ በካራማራ አንደኛ ደረጃ ትምህርት ቤት፣ ቀጥሎ የሁለተኛ ከፍተኛ ደረጃ ትምህርት ቤቴን በመንግስቱ ኃይለማርያም ተመርቄያለሁ። በመቀጠል በፊልዴ በትራንስፖርት ኢኮኖሚክስ ማስተርስ ዲግሪ እስከሰራሁበት ድረስ በሳንቲያጎ ሊቋ ዩኒቨርሲቲ ያደረግኩት የአጋጣሚ ነገር ሆኖ አንድ ዩኒቨርሲቲ የተማርነው ትንሽ ሲኒየሩ ነኝ። ስለዚህ በትራንስፖርት ኢኮኖሚክስ ማስተርስ ዲግሪ ይዤ ከመጣሁ በኋላ በተለያዩ የመንግስት የስራ ኃላፊነቶች ላይ ሰርቻለሁ። ከፌደራል መንገድ ትራንስፖርት ከጀማሪ ኢኮኖሚስትነት አንስቶ በአማራ ክልል የትራንስፖርት መምሪያ ኃላፊ ሆኜ ሰርቻለሁ። ባህር ዳር ላይ፣ እዚህ ደግሞ ተመልሼ እንደገና አዲስ አበባ እንደዛው መንግስት ተቋም ላይ ሰርቻለሁ። የግል ድርጅቶች ላይ ሰርቻ አሁን በሜትሮ ኮንስትራክሽን ውስጥ በእህት ኩባንያ ሜፖ የሚባል ሜትሮክ ኢንቨስትመንት ፕሮጀክት ኦፊስ የሚባል ነው እየሰራሁ ያለሁት። በሂውማን ሪሶርስ ሪኩርመንት ፕሮፐርቲ እና ፕላኒንግ ሄዶኝ ነው እየሰራሁ ያለሁት እና በሶስቱ ላይ በተለይ በዋናነት እየሰራሁ ነው ያለሁት። ከሙያ አንጻር እንግዲህ ገሬ ስለ ሚዲያ ጠቀሜታ እናንተ ብሏል። እንግዲህ ምናልባት ትንሽ የምጨምረው ካለንበት ማህበረሰብ አንጻር የሚዲያ ወይም ደግሞ የመገናኛ ዘዴዎች የህዝብ ብዙሃን መገናኛ ዘዴዎች አቅም በጣም ሰፊና ትልቅ አቅም ነው። ብዙ ጊዜ ሎጂስቲኩ ኖሮህ አደረጃጀቱ ኖሮህ ህዝብ ጋር መድረስ ካልቻልክ ልትፈጽማቸው የማትችላቸው ብዙ ተግባራት አሉ እና ልትደርስባቸው የምትችላቸው ዋናው ዘዴ የመገናኛ ብዙሃን ዘዴዎች ናቸው። ህዝቡን ማግኘት መቻል አለብን፣ ተደራሽ መሆኑ ማለት ነው። እነሱ ደግሞ አንተን ቫይስ ቨርሳ ሁለቱንም ከዛም ወደዚህ መገኘት አለበት እና ሚዲያ ባህልን ከማስተዋወቅ፣ ቴክኖሎጂን ከማስተዋወቅ፣ አስተማሪ የሆኑ ፕሮግራሞችን ከማድረስ፣ እርስ በርስ ከማገናኘት፣ የፐብሊክ ዲፕሎማሲ ሪሌሽን ከማጠናከር ያለው አቅም በጣም ትልቅ ነው እና አንዳንድ ጊዜ ሰዎች ከመረጃ ማጣት ወይም ደግሞ ከተዛባ መረጃ ማግኘት የተነሳ የፍረጃን ስለሚሄዱ ያንን ማስተካከል የሚቻለው በራሱ በሚዲያ በመሆኑ ሚዲያን መጠቀሙ አግባብነት ያለው ነው። በሀገር እንደ ሀገር በዓለም አቀፍ ደረጃም የሚዲያ ጠቀሜታ ቀላል አይደለም። አሁን ይህንን የሚዲያ ጠቀሜታ ወደኛ ማህበረሰብ ደግሞ ሲመጣ ኢትዮ ኩባኒዝም ወይ ደግሞ ኢትዮ ኩባ የሚለው ከሁለት ሀገር ጥምር የመጣው ስያሜ ኢትዮ የሚለው ሀገራችንን ትውልዳችንን እንደማችን የሚያስታውሰን፣ ኩባ የሚለው ደግሞ የተማርንበት የኖርንበት ያደግንበት ባለውለታ ህዝባችን ያሳደገንን የኩባን ህዝብ የምናመሰግንበት ምርታ እንደዚህ ማህበረሰቡ የፈጠረው የኢትዮ ኩባኒዝም ማህበረሰብ ከፍቅር የፈጠረው ስያሜ ነው እና ኢትዮ ኩባኒዝም
የሚያገለግለው። ማህበረሰብ ስናስደው ከአጠቃላይ ከሚዲያውን ከሚጠቀመው እዛ በጣም ትንሽ ሊሆን ይችላል። ግን ከሰራቸው ተግባር ካሳለፋቸው ታሪክ ማህበረሰቡ ራሱ ካሳየው አንጻር ሲታይ ግን ሰፊ ትርጉም ይኖረዋል፣ ሰፊ ትርጉም አለው እና ይህንን እንዴት አድርገን እናድርስ ነው። ስለዚህ ይህንን ነገር ማድረስ ከሚቻሉ አሉ ከዚህ በፊት የተጠቀምንባቸው የተለያዩ የመድረክ አጋጣሚዎች፣ የሚዲያ አጋጣሚዎች አሉ። ለዚህ ደግሞ ጥሩ ምሳሌ የሚሆነው የሁለቱን ሀገራት ወዳጅነት የእርስ በርስ ትስስር የነፃ ትምህርት ዕድል ያገኘንበትን 40ኛ ዓመት ስናከብር የነበረን የሚዲያ ሽፋን ምን ያህል የአመለካከት ለውጥ እንዳመጣ ማህበረሰቡ ላይ ስለ ኩባ ልጅ ያለው አመለካከት እውነተኛ ታሪኩ ኩባ የምትባል ሀገር ራሷ የት እንዳለች የሚያውቁ እንዲያውቁ ያደረግንበት ኩባውያን የሚባሉ ማህበረሰብ ለእኛ ያበረከቱትን ያስተዋወቅንበት መልካም አጋጣሚ ነው ብዬ አስባለሁ። ለ9 ወር ባደረግነው ዝግጅት ላይ ሚዲያ ወደ ሁሉንም አይነት ሚዲያዎች ፕሪንቲንግ ሚዲያ፣ ኤሌክትሮኒክስ ሚዲያ ሁሉንም ተጠቅመናል እና ያ እንደ እርሾ ሆኖ እንደ ትልቅ ተሞክሮ ሆኖ አሁን ደግሞ ይህንን ከኛ በኛ የተሰኘ ሚዲያ አዋቅረው ለመጡ የኛው የኢትዮ ኩባኖ ወኪሎች ወይም ደግሞ አባላት ለፈጠሩት አቅም እናንተን በዚህ አጋጣሚ ላመሰግን እወዳለሁ። ለምን ቀላል አይደለም። አነሳሽ የሆነ ሀሳብ ይፈልጋል፣ አነቃቂ የሆነ ሀሳብ ይፈልጋል፣ አቅም ይጠይቃል፣ የገንዘብ አቅም ይጠይቃል፣ ጊዜ ይፈልጋል፣ የሰው ኃይል ይፈልጋል። ይህን ሁሉ አስተባብረው መጥቶ ይህንን እንጀምር ብለው ማዕድኑ ሲያመጡት አሳልፎ መሄድ ተገቢ ንፉግነት ነው የሚሆነው። ስለዚህ መጠቀም መቻል አለብን። አሁን ዛሬ ይህን መድረክ የሚያዘጋጀ ነው ምንድን ነው? ከዚህ ፕሮግራም ከዚህ ሚዲያ ምን ይጠበቃል? ወዴት መሄድ አለብን? የት መድረስ አለብን? ፋይናል አውትፑታችን የመጨረሻ ግባችን ምንድን ነው የሚለውን ለማሳየት እንደ መልካም አጋጣሚ መውሰድ አለብን ብዬ አስባለሁ። ስለዚህ ይህንን ስንጠቀም ቅድም ገሬ እንዳለው ይህንን ስንጠቀም ይህን ሚዲያ ወይ ደግሞ የኛ ነው ብለን ስንወስድ ከኛ የሚለው ነገር ምንድነው? ምንጩ ከኛ መሆን አለበት። ከሌላ መጠበቅ የለብንም። የምናመጣቸው እኛን ማስተዋወቅ የምንችልበት፣ ዓለምን ማወቅ የምንችልበት አጋጣሚ፣ ሌላውን ማህበረሰብ የምናውቅበት፣ እኛ ለሌላው የምንታወቅበት፣ እኛነታችንን በትክክለኛ ስዕላዊ ገጽታ የምንሰጥበት አጋጣሚ ነው። ይህንን አጋጣሚ ማሳለፍ መቻል መጀመሪያ መጫወት ያለብን። ከዛ በውስጡ በዚህ ይህንን እንደ ጥላ ወስደን በስሩ ግን ስንሄድ ባህላዊ ነገሮች አሉ፣ አስተማሪ ነገሮች አሉ፣ አዝናኝ ነገሮች አሉ። እርስ በራሳችን እንተዋወቅ። ሌላ ይቅርና አንድ ጓደኛችን ሌላ የማናውቀው ደሴት ላይ ሊኖር ይችላል፣ ወይ ደግሞ ኩባ የቀሩ ወንድሞቻችን ሊኖር ይችላል። እነሱ እኛን ሊያገኙ የሚችሉት በዚህ ዘዴ ነው። አንዴ ነው። ሁለተኛ ለሀገራችን የበኩላችንን አስተዋጽኦ እናድርግ። እንደ ዜጋ እንኳን ብንል መልካም አጋጣሚ የሚሆነ ዓለም አቀፍ ስርጭት ማግኘት የምንችልበት እኛ አለን ወይ ደግሞ እኛ እዚህ ነን ብለን ለማስበላት የምንችልበት መልካም አጋጣሚ ነው ብለን እናስባለን። ሶስተኛው ነጥብ ውስጣችን ያለ እምቅ ሀብት ሊኖር ይችላል፣ እውቀት ሊኖር ይችላል፣ የስነ ጽሁፍ ችሎታ ሊኖር ይችላል፣ ገንዘብ የማሰባሰብ አቅም ሊኖር ይችላል። ይህንን መጠቀም የሚሆነው ይሄ ነው። ለምን በወረቀት ይህንን ነገር የምናወራውን ነገር ፕሪንት አድርገን እናሰራጭ ብለን የሚወስደው ጊዜ የሚወስደው ማቴሪያል እዚህ በሰከንድ የሚያልቅ ነገር እዚህ ጋር መቶ ለአንድ ደቂቃ ሀሳቡን ገልጾ ቢሄድ በአንድ ጊዜ በዓለም ላይ ሊሰራጭ የሚል አየር ላይ ሊሆን የሚችል ነው እና ትልቅ አቅም የተፈጠረው ይህንን ልንጠቀም ይባል ነው። ሌላው ይህንን ስንጠቀም ሁሉ አልጋ በአልጋ ይሆናል ማለት አይደለም። ቻሌንጆች ይገጥሙታል። ያንን ቻሌንጅ እየፈታን እንሄዳለን። ካልበለዚያ ብልጭ ድርግም የሚል አይነት ነገር መሆን የለበትም። ተከታታይ የሆነ ክትትል ይፈልጋል፣ ድጋፍ ይፈልጋል፣ ተሳትፎ ይፈልጋል። የሁሉም ተሳትፎ ነው። እዚህ ላይ መናቅ የለበትም። እታች ያለው ምንም የሌለው ሰው አይዲያ ይዞ የሚመጣ ሊኖር ይችላል። እላይ ያለው ሰው ደግሞ ፋይናንሻል አቅም፣ ማቴሪያል አቅም ይዞ ሊመጣ ይችላል። ሁሉንም አማክሎ በማዕከል የተያዘ ድጋፍ ሊኖር ይገባል የሚለውን ነገር። ሌላው ከሌሎች ሚዲያም ጋር አብሮ መስራት ይጠይቃል። ብቻውን አይደለም መሆን ያለበት። ሌሎች ሀገር ውስጥ ካሉትም ከሀገር ውጭ ካሉትም በጎ አመለካከት እስካላቸው ድረስ ጥሩ ድጋፍ እስከደገፉ ድረስ ይሄኛው መስጠት የሚችል ከሆነ ጊቨን ቴክ ሲስተም ሰጥቶ መቀበል አይነት ነገር ከሌሎች ሚዲያዎችም ጋር መጠቀም ያስፈልጋል። ይህ ሚዲያ በእንትን ብቻ መቀጠል የለበትም። ሌሎችም የሚዲያ እንትኖች መጠቀም መቻል አለ። ፕሪንቲንግ ሚዲያ ብሮሸር ሊያዘጋጅ ይችላል፣ መጽሔት ሊያዘጋጅ ይችላል፣ ዓመታዊ ጽሑፍ ሊኖር ይችላል። እሱን መጠቀም መቻል አለበት እና ይሄ ሌላ ህዝቡን ሊያሳትፍ የሚችሉ የጋለሪ የፎቶ ፕሮግራም ሊኖር ይችላል፣ ወይ ደግሞ ባዛር ነገር እያለ እየሰፋ ሲሄድ ነው የሚመጣው።
ለምንድን ነው መጨረሻ ላይ ለማጠቃለል ፋይናል ጠቀሜታው ምንድን ነው? አሁን መታየት ያለበት ዛሬ ነው። ፋይናል ጠቀሜታው ምንድን ነው? ሰዎች ስንኖር በዚህ ምድር ላይ እንኖራለን። ኮንትራታችንን ስንጨርስ እናልፋለን። ስናልፍ ግን ለሆነ ሰው አስተላልፍ መሄድ መቻል አለብን፣ ማስተላለፍ መቻል አለብን። ስለዚህ ቀሪ ልጆቻችን፣ የልጅ ልጆቻችን፣ የኢትዮጵያ ማህበረሰብ፣ የእኛም የኢትዮጵያን የኮንስ ወዳጅነት የሚወዱ ሰዎች የሆነ ነገር ይዘው መቅረት መቻል አለባቸው። ከታሪክ ከጀኔሬሽን ጀኔሬሽን እናስተላልፋለን ብለን እናስባለን። ያ ነገር አንዱ ዘዴ ነው፣ ማስተላለፊያ ዘዴ። ይሄ ነገር ሪከርድ ነው፣ መቀመጥ አለበት፣ መሰነድ አለበት፣ ዶክመንት ሆኖ መቀመጥ አለበት። ነገ ማንም ሰው ቢመጣ እኛን መፈለግ የለበትም፣ ከሸልፍ ላይ መውሰድ መቻል አለበት፣ ወይ ደግሞ ኤሌክትሮኒክስ ሸልፍ ላይ መውሰድ አለበት። ይህ ከምናስቀምጠው ሶፍት ኮፒ የሚበለው አንድ ኮፒ መውሰድ መቻል አለበት። ያ ሲሆን ታሪክ ይተላለፋል፣ ታሪክ ይቀመጣል። ለሌሎችም የተዛቡ አመለካከቶችን ተች የሚያደርጉ ፕሮግራሞች መዘጋጀት አለባቸው። ሁለቱንም ወገን ነው መታየት አለበት። ጠንካራውን የመጣው ጠንክሮ መሄድ አለበት፣ ጠንካራ ነው ጠንክሮ መሄድ አለበት። የተልፈሰፈሰውና ደግሞ ችግር ያለበት ከሆነ ደግሞ እየታረመ እየተሻሻለ መሄድ አለበት እና እንደዛ እያደረግን የተዛባውን ታሪክ የፍረጃ ዜናዎች እያስተካከልን ገንቢ ሀሳቦችን እያደረግን ወደ ትልቅ ተቋምነት ሊሸጋገር ይችላል። ስለዚህ እንደዚህ አይነት ነገሮች መታሰብ አለባቸው ብዬ አስባለሁ። እኔም መጨመር የምፈልገው ምንድን ነው ያው አቤ የምጣኔ ትራንስፖርት ከፍተኛ ባለሙያ ብቻ ሳይሆን የሚዲያ ባለሙያ መሆኑንም ያሳየበት ንግግር ነው ያቀረበው ብዬ ነው ማሰብ። ምክንያቱም የዚህ የመገናኛ ብዙሃን ዓለም ውስጥ ነው የኖርን ያለ ነው የሚታወቅ እና ለአብዛኛው ማህበረሰብ በእጅ ስልኩ ራሱ መረጃ ተደራሽነት የሚሆንበት ነው። ስለዚህ መረጃ ስንል ደግሞ አዎንታዊና አሉታዊ ጎን እንዳለው ማቤ በደንብ አድርጎ ነው ያስቀመጠው። በተለይ ማንኛውም ስራ ስንጀምር የራሱ የሆነ ተግዳሮት ይኖረዋል እና ያ ተግዳሮት ደግሞ እጅ እንድንሰጥና ወደኋላ እንድናፈገፍግ ማድረግ የለበትም። ምክንያቱም እኛ ትልቅ ማህበረሰብ ነን። የኢትዮ ኩባ ማህበረሰብ የምንለው የራሳችንን ማንነትንም በሂደት መገንባት የቻለን። በእኛ ማህበረሰብ ደግሞ አንድ አካባቢ ብንማርም ከአንድ ማዕድን ብንቋደስም የተለያዩ አመለካከቶችም የጸረሱበት ሁኔታ አለ። ስለዚህ የምንኖርበት ዓለም ደግሞ የተለያዩ ሀሳቦችንም እናስተናግድበት መሆን አለበት። ምክንያቱም በዚህ በዲሞክራሲያዊ አስተሳሰብ ሁላችንም ማመን መቻል አለብን። እንደገና ሚዲያ ደግሞ አሁን ዲሞክራታይዝ እየተደረገ የመጣበት አጋጣሚ ያለ ይመስለኛል። ምክንያቱም ሚዲያ ለተወሰኑ የማህበረሰብ መደብ ወይም ደግሞ እነዚህ ክላስ መገልገያዎች ሳይሆን ማንኛውም ሰው እንዲጠቀምባቸው እና ተደራሽነት እንዲኖረው ትልቅ እድል የፈጠረ ይመስለኛል ለራሱ ቴክኖሎጂ። ይህም ለእኛ እንደ አንድ ትልቅ እድል ልንጠቀምበት የሚገባ ይመስለኛል። በተለይ ቅድም አቤ በሚገባ ገልጾታል እና ይሄ ከኛ በእኛ የሚለው የሚዲያ ፕላትፎርም የበለጠ እኛ ስለራሳችን የምንነጋገርበት የእኛን የህይወት ተሞክሮ የምናካፍልበት ያጋጠሙን ችግሮችን፣ ህልማችንን፣ ተስፋችንን ሁሉ በዚህ በደንብ አድርገን የምንናገርበት እንደገና ደግሞ ይሄ የፈረጃውን ባህልም ቀስ እያልን እየሸረሸርን ማስተናገድ የምናስተካክልበት ሁኔታ ይመስለኛል። ምክንያቱም አሁን ቅድም አቤ በደንብ አድርጎ የገለጸው በተለይ 40ኛውን ዓመት በተመለከተ በዛ ፕሮግራም ውስጥ ከነበሩት አንጋፋ አክተሮች አሉ አቤ ነበር እና ትዝ ይለኛል ሸገር ኤፍኤም 102 ላይ ይመስለኛል ቃለ መጠይቅ አድርገው ነበር። አቤ ነበር፣ ሽበሺ ነበረ፣ ማነው ሚቺ ይብራ፣ ሌሎችም እና ምን ያህል በኢትዮጵያ ማህበረሰብ ትልቅ ተጽዕኖ እንደፈጠረና በእኛ በኢትዮ ኩባ ማህበረሰብ ላይ ያላቸው ግንዛቤ እንዲቀይሩ ያደረገበት ሁኔታ ነበር። እኔ አሁን አብረው የሚሰሩ ሰዎች ራሱ ያንን ያዳመጡ ምን ያህል ልባቸው እንደተነካ ነው የነገሩ። እንዲህ ይህን ያህል እንደዚህ አይነት ፕሮጀክት ነው እናንተ የተማራችሁት እስከ ማለት ነው። እና ይሄ ደግሞ አሁን የተጀመረ ያለው የሚዲያ አማራጭ የበለጠኛን ለማስተዋወቅ የሚያግዘው ሁኔታ እንግዲህ እኛ በትንሹ እዛ ኩባ ሀገር የቆየ ተማሪ ከ10 እስከ 15 እስከ 20 ዓመት ሊቆየ ሊኖር ይችላል።
ይሄ ቀላል የሚቀመጥባር ትልቅ ምንድነው የሐሳብ የእውቀት ክምችት ያለበት ማህበረሰብ ነው። ይሄንን እንግዲህ በሂደት በሚገባ ሰንደን አደራጅተን ለእኛ ማህበረሰብ ብቻ ሳይሆን በአጠቃላይ ይሄ ምክንያቱም ዓለም አቀፋዊ ተደራሽነት የሚኖረው ሚዲያ ነው የሚሆነው እና አሁን እኛ ራሳችን በራሳችን ቋንቋ ነው እየተናገርን ያለነው። ወደፊት ደግሞ በተማርንበት ቋንቋ በስፓኒሽም እናቀርብበት እድል ይኖረናል። ምክንያቱም የተለያየ ሙያ ተማርን። ለምሳሌ ይሄ በሂውማኒቲስ ላይ በጋዜጠኝነት ላይ ለምሳሌ አርቲስትሪ የተማርኩት ሌሎችም እንዳው ከኛ ሙያ ውጭ የሚሆኑ ከፍተኛ የቋንቋው የባህሉ ሙቀት ያላቸው ሰዎች። ስለዚህ እነዚህ ሰዎች እኛ ካሉበት አፈላልገን ይሄ እዚህ መድረክ ላይ ወይ ደግሞ እዚህ የሚዲያ አውትሌት ላይ በጣም አክቲቭ የሆነ ተሳትፎ እንዲኖራቸው ማድረግ አለብን። እንደገና ደግሞ ሚዲያው ተደማጭነት እንዲኖረው ስልታችን ምንድነው መሆን ያለበት? ምክንያቱም ሁላችንም የተማርነው ካሪቤ አካባቢ የካሪቤ ባህል ደግሞ ለኛ አስተሳሰብና ለኛ ማንነት ይሄ ሂውማን ቢሄቪየር ለሚባለው የራሱ አስተዋጽኦ አለው። ድርቅ ያለ ነገር ሳይሆን ነው ቀለል ያለ ለብዙ ሰው ተደራሽ የሚሆን። ምክንያቱም ብዙዎቻችን ባለው ጥሩም ይሁን አዎንታዊ ይሁን አሉታዊ ፈረጃዎች ስለ ኩባ ልጆች የሚባል ብዙ ነገር አለ። ቀለል ያለ ልጆች ነን፣ ቶሎ የምንግባባንን። ይሄ ሁሉ ነገር የመጣው አንዳንድ ነገሮች በእርግጥ ምናልባት ግነት የሚኖራቸው ይችላል። ስለዚህ እዛ በኖርንበት አካባቢ ነውና ሚዲያም ደግሞ ይሄን ነገር ማምጣት አለበት የራሱ ጣዕም እንዲኖረው ብዙ ሰው ላይ ተደራሽ እንዲሆን እና ድርቅ ያለ ነገር እንዳይሆን እና ይሄ እንግዲህ በሂደት በሚኖረን የፕሮግራም ፓኬጅ እየተስተካከለ የሚሄድ ይመስለኛል። ለምሳሌ ብዙ ቅድም አቤ ጠቀሳቸው ምናልባት ይሄ አጋጣሚ ባለመኖሩ ተሰንደው ዛሬ መቀመጥ ያልቻሉ ብዙ ፕሮግራሞች ነበሩ። ፎቶግራፍ ኤግዚቢሽን ተካሄደበት ነበር። እዚህ የኢትዮ ኩባ የወዳጅነት ፓርክ ላይ ብዙ በርካታ ዝግጅት ተዘጋጅተዋል። ግን ይህን ቢኖር እነዚህ ሁሉ ቢሰነዱ ጥሩ ግብዓት ሊሆን ይችላል። ዋናው ነገር ምንድነው? እኛ ነገ ኃላፊዎች ነው፣ ግን ልጆች አሉ። ልጆቻችን አሁን ኢትዮ ኩባ ሲባል እነሱም የዚህ ማህበረሰብ አባል ናቸው። ስለዚህ እነሱ የወላጆቻቸው የተማሩበትን ሀገር ይሄ ረጅም የእውቀት ጉዞን የምናካፍልበት መድረክ ይሆናል። ነገ እነሱ ተረካቢዎች ናቸው። ምናልባት ነገ እነሱ ተቀምጠው ደግሞ እዚህ ሚዲያ ላይ ትልቅ አበርክቶ ይኖራቸዋል። ስለዚህ ይሄ ከኛ በኛ የሚለው ግሩም ጅምር ተጠናክሮ መሄድ ያለበት ይመስለኛል እና ዋናው ነገር ደግሞ የተለያዩ ሀሳቦችን ማስተናገድ ያለብን ይመስለኛል። የምንኖርበት ዓለም የሀሳብ ትንሽነት የለውም። ስለዚህ እኛ ውጭ እንደተባለን ሰዎች ዘመናዊ ቅኝት ያለን ሰዎች በመሀላችንም የተለያዩ ሀሳቦች ቢኖሩ እነዛን የተለያዩ ሀሳቦችን ደግሞ በዚህ መድረክ ላይ አምጥተን ብንወያይባቸው ጥሩ ይመስለኛል። አመሰግናለሁ። ልክ ነው። አሁን ገሬ እንዳለው ይሄ ነገር አይዲዮሎጂ አይደለም። ደጋግሜ እንደምለው የአይዲዮሎጂ ጉዳይ አይደለም። አንዱን ዛርገህ አንደኛውን ዘቆርነር አድርገህ የምታደርገው ነገር አይደለም። የአይዲዮሎጂ ጉዳይ አይደለም። አሁን ኢትዮ ኩባን ስሞጋ ወይ ደግሞ እኛ ኩባ የተማርን ኢትዮጵያን ተማሪዎች ጋር ያለው ትልቅ እርሾ የሚያመሳስሉ ነገሮች አሉ። ኦልሞስት ከ80% በላይ በወታደር ቤተሰብ ውስጥ ያደጉ ልጆች ናቸው። አባቶቻቸውን ያጡ ልጆች ናቸው። ቀሪም ደግሞ ካለሪት የደን ሰዎች ነን። ይሄ ግሩፕ ተመሳሳይ ክላስ ነው። በህፃንነቱ ሄደ አንዱ የሚያመሳስለን ያ ኦሪጂናችን፣ ስራችን፣ አመጣጣችን አንድ ነው። ሁለተኛው ከህፃንነት ጀምሮ ነው አብረን ያደግነው። እድሜ ገደቡ ከ9 ዓመት ጀምሮ። ይሄ አብሮ ማደግ ደግሞ አንድ ባህል። ሶስተኛው አንድ ሀገር ላይ ከቋንቋ አንስተህ ባህል የተማረክበት ሀገር ነው። አራተኛው ደግሞ 98% 99% ተመልሶ መጥቷል እያገለገለ ነው። እነዚህ ፋክተሮች ቀላል አይደለም። እነዚህ ፋክተሮች ወደ እንዲህ እኮ ብዙ ሀገር ላይ ሄደው የተማሩ ሰዎች አሉ። ቡልጋሪያ፣ ራሽያ፣ ሮማኒያ በወቅቱ ነበር፣ አሜሪካ ነበር። እንደዚህ እንደኛ ግን ምክር ያለ የተሳሰረ ነገር የለም። እኛ ጋር የተሳሰረ ነገር ያመጣው አመሰራራታችን ነው፣ አመጣጣችን። ያ ትልቅ እርሾ ነው፣ ካፒታል። ያንን ካፒታላይዝ ማድረግ ይጠይቃል፣ መጠቀም ይጠይቃል። ይሄ ነው። ስለዚህ ነው ይህንን ነገር ወስደን እኛ እንደውም ይሄ ፕሮግራም ማድረግ ካለበት አንዳንድ ሰዎችን ወስዶ ድሮ ከየት እንደመጡ ካምፓቸው ድረስ ሄዱ
ከሐረር ሊሆን ይችላል፣ ከአስመራ ሊሆን ይችላል፣ ከትግራይ አጋጣሚ ከተገኘ እዛ ድረስ ሄዶ የት ነበር የተማርከው? የት ካምፕ ነበር የኖርከው? አባት መገናኛ ነበር? ታንከኛ ነበር? እግረኛ ነበር? ምንድን ነበር ብሎ ዶክመንተሪ መስራት መቻል አለበት። ቢኮዝ አንዳንድ ሰዎች አሁን የሚመስላቸው ኩባ ስለተማርን ብቻ የሆነ የአይዲዮሎጂ ፍረጃ አለ። ነው እኛ የኩባን የምንወደው ህዝብና መንግስቱ የምንወደው ስላስተማረን ነው። የምናመሰግነው ስላስተማረን ነው። አሁን ለደረስንበት ደረጃ ስላደረሰን ነው። ኮሙኒስት ስለሆነን አይደለም ወይ ካፒታሊስት ስለሆነን አይደለም። ይሄ ነው የኛ ማህበረሰቦች። ይሄ ነው ይህንን ደግሞ መቀጠል መቻል አለብን። ይሄ ነው እንጂ የአይዲዮሎጂ ኢሹ አይደለም። ወደ ሚዲያም ስናመጣው ሚዲያውንም ስንጠቀም ሚዲያ ብዙ ጊዜ ያን አይዲዮሎጂ ሳይድ ሊይዝ ይችላል። ይሄ ሚዲያ ያንን አይዲዮሎጂ ሳይድ አያዝም። ለዚህ ነው ገረመውም አሁን ሁሉንም ማስተሳሰቦች ማስተናገድ አለብን። ሁሉንም የሚባሉ አስተያየት አንዱን ማውገዝ አንዱን መደገፍ ሳይሆን ሁሉንም ኦፕን አድርጎ እኩል ምህዳር ማዘጋጀት ነው። እዛም ምህዳር ውስጥ ገብቶ ይጫወት ሰው የራሱን በሀሳብ ማሸነፍ መሸናነፍ መምጣት ያለበት እንጂ መፈረጅ የለበትም። እንደዛ ነው መረዳት ያለብን። አንዴ ነው። ሁለተኛ የወጣንባቸው ቤተሰቦችና ማህበረሰቦች የት ነው ያሉት የሚለው ሰው ማሳየት መቻል አለበት። አንዳንድ እናቶች እኮ በጣም ትልቅ ስራ ሰርተው ለፊደል ካስትሮ እኮ ጋቢ ላኩ ሰዎች እናቶች አሉ። እነሱን እኮ ማግኘት መጠየቅ ያስፈልጋል። ምን አነሳሳት ማማ ምንድን ነው ይሄንን እንዴት እንደዚህ ሊያደርጉ ቻሉ መባል መቻል አለበት። አሉ እኮ እንደዚህ አይነት ሰዎች ምስጋና ነው እያቀረቡ ያሉት። እነ ከሌ ከዚህ ትምህርት ቤት ሄዱ። ይሄ ትምህርት ቤት ማን ነው? ምን ይባላል? እስቲ ይሄ ትምህርት ቤት ስሙ ማን ነው? የት ነው ያለው? አድራሻው? ስንት ተማሪ ላከ? ከተላኩት ስንቱ መጡ? እነ ከሌ ደረሱ። አሁን በሆነ ደረጃ ከሌ በፕሮፌሽኑ ላይ ደርሷል ይባላል። ህዝብ ግን አያውቀው። በንግድ ላይ ደርሶ ሊሆን ይችላል። በራሱ ተነሳሽነት፣ በራሱ ክሬዲት ሙያውን ተጠቅሞ ነጋዴ ሆነ ሆስፒታል ሊኖረው ይችላል። ክሊኒክ፣ ትላልቅ ሆስፒታል ያላቸዋል። እነዚህ ሰዎች እንዴት እዛ ሊደርሱ ይችላል? ለምንድን ነው ሌላው ሚዲያው የማያቸው? ሌላው ሚዲያው ያላየውን ነው መሸፈኑ ያለበት መስጠት ያለበት። ባለው አቅም ሌሎች ሚዲያ ሊሸፍኑ ያልቻሉትን ወይ ያልፈለጉትን ሳይፈልጉ ሊሆን ይችላል ያልፈለጉትን ማውጣት መቻል ነው። የዛን ጊዜ ነው ለካ እነዚህ ጉባኤ ልጆች እንደዚህ ነው፣ ለካ አመጣጣቸው ነው፣ ለካ አቅማቸው ነው፣ ለካ ዓላማቸው ነው ሊባል ይገባል። ሚዲያው እነዚህ ነው ማድረግ ያለበት ብለን ማሰብ። የሚዲያ ትንሽ የለውም ባይዘው አንድ ቦታ ላይ ያወራው ወሬ ነው ተሻግሮ ክልል ድረስ ሄዶ ወይ ክፍለ ሀገር ድረስ ሄዶ ወይ ከተማ ድረስ ሄዶ አሉታዊ አስተዋጽኦ የሚመጣው እና ከዛ አንጻር መታየት አለበት። በማቴሪያል መጠናከር አለበት። ፋይናንሻሊ ሊታገዙ ይገባቸዋል። በሞራል መታገዝ አለባቸው። ፈቃደኞች መሆን አለብን። ሁላችንም መሳተፍ መቻል አለብን። መሳተፍ መቻል ማለት እንደዚህ ኢንተርቪው መስጠት ብቻ በጽሁፍም ሊሆን ይችላል፣ አይዲያ መስጠት ሊሆን ይችላል፣ ወይ ደግሞ ሌሎች ባለሙያዎችን መጋበዝ ሊሆን ይችላል። ስለዚህ ሁሉም ከተሳተፈበት የተሻለ እንጠቀማለን ብዬ አስባለሁ። ከዛ አንጻር ደስ ይለኛል። እሺ፣ ያው ቅድም አቤም በደንብ አድርጎ ገልጾታል። ያው ይሄ ከኛ በኛ የሚለው ሀሳብ ትልቅ ሀሳብ ነው፣ አካታች ነው ብዬም አምናለሁ። ስለዚህ ይሄ አውሮፓ አካባቢ ያሉ የኢትዮ ኩባ ማህበረሰብ ቢጸንሱትም እዚህም ደረጃ ላይ እንዲደርስ ትልቅ መስዋዕትነት ቢከፍሉ ግን ሁሉንም በኩባ ያለፈ ማህበረሰብ የሚመለከት ትልቅ ጉዳይ እና ትልቅ ደግሞ የቤት ስራም የሚሰጠን ስለሆነ በማንኛውም የዓለም በኢትዮጵያ ውስጥም ይሁን ከኢትዮጵያ ውስጥም ያለን የኢትዮ ኩባን ማህበረሰብ የሚያሳትፍ መሆን መቻል አለበት። እንግዲህ እንዲሳተፉ ምንድን ነው ማድረግ ያለብን? ምክንያቱም የራሱ የሆነ የዚህ ሚዲያ ቦርድ ይኖረዋል ብዬ አስባለሁ ወደፊት እና ያ ቦርድ ደግሞ የራሱ የሆነ ዝግጅት ይኖረዋል። በደንብ ተጠንቶ ምን አይነት ፓኬጆች ናቸው ውስጥ መካተት ያለባቸው። እነዚህ ፓኬጆች ደግሞ ወይ ፕሮግራሞች የተለያዩ የኢትዮ ኩባን ማህበረሰብ ወደዚህ እንዲመጡ፣ እንዲሳተፉ፣ እንዲደግፉና ፕሮግራሙ ዘለቄታነት እንዲኖሩ ከላይ ፋይናንስን ማገዝ አንድ ትልቅ ነገር ነው። በሀሳብን ማገዝም ሌላው ጉዳይ ስለሆነ ሁሉንም የሚያሳትፍ መድረክ መሆን አለበት። ሌላው ነገር ደግሞ ምክንያቱም የሰው ልጅ አንዱ ትልቁ ባህሪ ምስጋና ነው። ምክንያቱም በኢትዮጵያ ብሂል አለ። ለምሳሌ ወጪት ሰባሪ መሆን የለብንም። ምክንያቱም ያስተማረንም ሀገር መርሳት የለብንም።
ምክንያቱም ኢትዮ ቅድም ብሎታል። ኢትዮ ኩባ የሚለው የሁለት ቃላት ጥምረት ነው። ኢትዮ የሚለው ኢትዮጵያነታችን ነው። ኩባ ደግሞ ኩባ መማራችን እና የራሳችን የሆነ የወል ማንነት የፈጠረ ማህበረሰብ እንደሆነ ማወቅ አለብን። ስለዚህ እኛ ከየት ነው የወጣ ነው? እዚህ ኢትዮጵያ ውስጥ በነበረን ጊዜ በምን አይነት የህይወት ሁኔታ ውስጥ ነበር? እሱን እንግዲህ ያው የራሱ የሚዲያው ትልቅ ኃላፊነት ይመስለኛል። ያንንም ፈትሾ ሰርስሮ ወደዚህ ማምጣት። ምክንያቱም የእኛም በህይወት ያሉ የቀሩ ቤተሰቦቻችንም የዚህ ሚዲያ ባለቤቶች ተሳታፊዎች መሆን መቻል አለባቸው። ምክንያቱም ታሪካችን የሚጀምረው ከኛ ነው። ትብታችን ከተቀበረበት ከኢትዮጵያ ከምትባል ትልቅ ሀገር። ስለዚህ ቤተሰቦቻችን ምን አይነት ቤተሰብ ነበሩ? በምን አይነት የኑሮ ሁኔታ ነበር ከመሄዳችን በፊት? ምክንያቱም ዛሬ የደረስንበት ሁኔታ ላይ ዝም ብሎ የመጣ ነገር አለ። ምክንያቱም አንዳንዱ ማለት እንትኑ ስለመግባት አይደለም፣ አይ እኔ እዛ ባለ ኖሮ እዚህ የተሻልኩ ነበር የሚል የሰው ልጅ እንግዲህ የራሱ የተለያየ አይነት አስተሳሰብ አለ። ስለዚህ ለአንዳንድ ጥያቄዎች ምላሽ ለመስጠት ወደታች ገብተንም በሚገባ መፈተሽ አለብን ብዬ አስባለሁ። አመሰግናለሁ። እንግዲህ አሁን ምንድነው ሚዲያ በራሱ ቱል ነው፣ ጎል ነው። አዘጋጆቹ ወይም ደግሞ ቦርዱ የተወሰነ ሀገር ላይ የተወሰነ ግሩፕ ላይ የተወሰነ ክፍለ ሀገር ላይ ብቻ ነው ፎከስ ማድረግ ያለበት። አንዳንድ ጊዜ አውት ኦፍ ዘ ቦክስ ማሰብ ያስፈልጋል። ዋይኖት ለምሳሌ እኮ ያሉትን ሄዱ ለምን አይጠይቅ? ለምን ቀሩ? ሰዎች ምንድን ነው የተቸገሩት? ምንድን ነው የሚፈልጉት? ምን እርዳታ ይፈልጋል? ካሪቢያን ሀገር ያሉ አሉ። አሁን እኔ በቅርብ ያወቅሁት አንድ ዶክተር ልጅ አለ፣ ጃሜይካ ነው የሚሰራው እና በጣም ገብቼ ሳየው በጣም ውጤቱ ላይ ታዋቂ ሐኪም ነው እና በእድሜ ከኛ ይህ ልጅ አሁን እኔ ሰው ባያስታውቀኝ አላውቀውም እና ሚዲያ ግን ሊያውቀው ይችላል፣ ሚዲያ ሊደርስ ይችላል። እና አንዳንድ ጊዜ ጠቁማቸው አዘጋጆቹ ከላይ የሚባል አለ፣ እንዲህ የተጎዳ ነው፣ እንዲህ የተጠቀመ ነው፣ እንዲህ ያደገ ነው፣ እዚህ ሀገር ላይ ይሰርቷል፣ ይህናችን ባልጓል። በጥሩም በመጥፎም መጥታችሁ ለሚዲያ ለቦርዱም ሆነ ለሚዲያው ላይ ለሚሰሩ ከኛ በኛ የሚለው ላይ የሚሰሩ ሰዎችን ማሳወቅም መጠቆም አንዱ እርዳታ ከዛ ነው የሚጀምረው። መሳተፍ ማለት ዝም ብሎ ለተሳትፎ አይደለም። የኔነት ስሜት ሴንስ ኦነርሺፕ የሚባለው አይነት ነገር መኖር አለ። ይሄ ሚዲያ የኔ ነው ማለትና ይህ ሚዲያ አውቀዋለሁ ማለት ይለያያል። የኔ ነው ስትል የራስህ አድርገህ መውሰድ ነው። የግድ እንድትጽፍ አይጠበቅም። ግን አትሊስት ለሰዎች ስታወራ አለን ብለህ የምታወራውና አላቸው ብለህ የምታወራው ይለያያል። ከኛ በኛ የሚባል ሚዲያ እኮ አለን፣ የኛ እኮ አሁን ልክ የኛ ልጅ እንለለን ስንገናኝ የኛ ልጅ እኮ የኛ ዞር ነው፣ የኛ ባች ነው፣ የኛ ምናምን እንለለን። ይሄ ሚዲያ የኛ የሚለው ነገር መኖር አለ። የኛ ነው ስትለው ከኛ ስትለው አንድ ስቴፕ ያደርጋል። ሌላው ተሳትፎ ስንል ከዚህ ከስያሜ ብቻ ሳይሆን በቃ የኛ አካል ነው፣ የአንተ ከሆነ የኔ ከሆነ ምንድነው ማድረግ ያለብን? ለልጅ የምታደርገውን የኔ ነው ስላልክ የምታደርገው አለ፣ የጎረቤት ልጅ የምታደርገው አለ። ስለዚህ የኔ ነው ካልክና የኛ ነው ካልክ ደግሞ የኛን በሚመጥን ልክ መርዳት ማገዝ፣ ሁሉም በማቴሪያልም በገንዘብ በሀሳብ በተሳትፎ ማገዝ ተገቢ ነው። ሌሎች ከኛ ጋር የተማሩ የሌላ ሀገር ዜጎች የመኖች፣ አንጎላ፣ ሞዛምቢክ ለምን አይጠየቁ? ስለ ኢትዮጵያኖች ምን ይላሉ? በጥሩም በመጥፎ ጎን ለሚዲያ በሚመጥን መልኩ ለምን በኦንላይን ገብቶ ኢንተርቪው ማድረግ አይቻልም? ከሌ የሚባል እኮ ጓደኛ ነበረ፣ አበሻን በጣም ይወድ ነበረ፣ ኳስ ጎበዝ ነበረ፣ ስፖርት ባህል ጎበዝ ነበረ፣ ጤናማ ውድድር የሚፈልጉ ነበሩ። እሱ አስተማሪዎች ምን ይላሉ? እኛን ያስተማሩ ሰዎች ኢትዮጵያኖች ማለት ዳይሬክተሮች ምን ይላሉ? ስለኛ ምን ይመስላል? ሁሌ እኛ ስለኛ ብቻ ቅዱስ አድርገን ከምናወራው ወይ ደግሞ ስለኛ ብቻ መጥፎ ከሚወራብን እስቲ ሶስተኛ ወገን አውት ኦፍ ዘ ሪንግ ያሉ ሰዎች ምን ይሉናል? እንዴት ነው የሚሆን? ስዕላችን ምን ይመስላል የሚለውን ነገር እንዲዳሰስ መክፈት፣ በሩ ሰዎችን መጋበዝ የተሳታፊዎች እንትን መሆን ያለበት። ሌላ በመንግስት በኩልስ የመንግስት አካላት ያውቃሉ ወይ? የኩባ የት ይገኛል? የኩባ መንግስት ያውቃሉ? ለምሳሌ ያስተማራቸው ልጆች የት እንዳሉ የት እንደደረሱ ያውቃል? እኔ አንዳንዴ በተለያየ አጋጣሚ ሳገኛቸው ከሌ የሚባል አለ ብለው ተሰምቶ ሲመጡ ትደረግጣለህ እና ሚዲያው ግን ይፈቅዳል። ኩባዎች ላቲን ሀገሮች ስለኛ ምን ይላሉ? ኒካራጓዎች አብሮን የተማሩ እነሱ ምን ይላሉ? ባህሉን በደንብ ይዘነዋል። የእኛም ባላውቀው ያኔ ብለን ባስተላልፈን ነበር የሚለውን ነገር ሁሉ ለምን ኔክስት ሌላ አጋጣሚ ይመጣል፣ ሌላ ቢመጣ ልጆች ከኛ የልጅ ልጆቻችን መውሰድ ያለባቸው ሁሉ ወስደው አጠናክረው እንዲቀጥሉ ማድረግ መቻል ነው።
ተሳትፎ ሲባል መልቲ ፕሮፌሽናል መሆን አለበት። ሚሊቴሪ የተማሩት ልጆች የት ደረሱ? ምን እውቀት ይዘው መጡ? አሁን የት ነው ያሉት? ምሳሌ ስፔሲፊክ የሆነ ማሪታይም የተማሩ አሉ። የት ነው ያሉት? እነዚህ ማሪታይም ውድ የሆኑ ሙያ ተምረው የጠፉ ሰዎች አሉ። ሆይ የሚለው ነገር መታወቅ መቻል። እነዚህ ነገሮች ሚዲያው ሊያመጣቸው ይችላል። እዛም ብዙም ተገነጣጥሎ ከማለት ማለት ሚዲያው ሊያሰባስባቸው ይችላል እና አንዳንድ ታሪኮችን ድሮ ተማሪ ነው ሳይጨርሱ የመጡ ልጆች ሁሉ አሉ ትምህርታቸውን። አንዳንዶቹ በአግባቡ የስነስርዓት ችግር ኖሮባቸው፣ አንዳንዶቹ ደግሞ ዝም ብሎ በእንትን የመጡም አሉ፣ በጤና ችግርም ወይ በሌላም ችግር የመጡ አሉ እና እነዚህ ሰዎች የት ነው ያሉት? ምንድነው ይፈልጉ? ድጋፍ ይፈልጋሉ? ምንድነው ይቀራል? ያኔ በመምጣታቸው የተሰማቸው ስሜት ምንድን ነው? አንዳንዶቹ የመገለል ታይባቸው ሚዲያው እነዚህ መቆፈር መቻል አለበት። ቆፍሮ አውጥቶ ለማህበረሰቡ ማሳወቅ መቻል አለበት። የግድ ዛሬ ማድረግ የለበትም። ሌላ ጊዜ ሌሎች አጋጣሚዎች፣ ሌሎች ፕሮግራሞች፣ ስፔሲፊክ የሆኑ ነገሮች ሲመጡ ደግሞ እየነካካናቸው እያየናቸው በመረጃ አስደግፋል። መረጃ መኖር ስላለበት ነው። ኢቨን አሁን የመጀመሪያዎቹ ፕሮግራም ላይ ሳቢ እንዲሆን ተደራሽ እንዲሆን አትራክቲቭ እንዲሆን ደግሞ ሌሎች የሚዲያ አጠቃቀም ችሎታ ያላቸውን ሰዎች መጋበዝ ልክ እንደኛ እንደተጋበዙ ከምን አንግል እንደተመረጠ ባናውቅም ልክ እንደኛ የተጋበዙ ሰዎች ተጋብዘው አስተያየት እንዲሰጡ ማድረግ፣ የሚዲያ ሰዎች አስተያየት እንዲሰጡ ማድረግ። ሁልጊዜ አጀማመሩ ያማረ ነገር አጨራረሱም ስለሚያምር አጀማመሩ ላይ በርቱ ጠንክሮ እንላለን። እንግዲህ በኔ በኩል በቃኝ ይጨርሻል። እንደገና ደግሞ ቅድም እንዳውም እኔ ላነሳው አስባለሁ ብዬ ነበር። በተለይ ከዛ የተመለሱ ልጆች ለምን ተመለሱ? የመምህራኖቻችን አቋማቸው ምን ነበር ከኛ ጋር? ለምሳሌ እኛ ስንሄድ እዛ ስንማር ለምን አሁን ለምሳሌ ያለ የደርግ መንግስት ጥሩ ነገር ያደረገው እኛ ማንነታችንን በተለይ ኢትዮጵያነታችንን እንዳረሳ አማርኛን የማስተማር ኪነት በየትምህርት ቤቱ እንዲደራጅ ማለት ነው። በዛ መሀል ደግሞ አስተማሪዎቻችንም የራሳቸው ተቃርኖ ነበራቸው። ለምን እዚህ የነበረውን የስርዓተ ትምህርት እዚህ የነበረውን ምንድነው የሚባለው ሜቶዶሎጂ እኛ ላይ አፕላይ ማድረግ ነገር አለ። ያ እንግዲህ የሆነ እድሜ ውስጥ ነው ያለ ነው። ፋየር ኤጅ ላይ ስትሆን ደግሞ የሚኖርህ የራስህ ማህበራዊ ጠባዮች አሉ። ያንን ምን ያህል ተረድተውናል የሚለው ነገር በጣም ትኩረት ሊሰጠው የሚገባ ይመስለኛል እና እንደገና ደግሞ ይሄንን በጣም ብዝሃነት እንዲኖረው ማድረግ ይሄ ሚዲያ እንደማበብ ነገሮች አሉ። ከተለያዩ ዘርፍ ላይ ያሉ ኢትዮጵያውያኖች ቀርበው ሀሳባቸውን እንዲያካፍሉ ትልቅ እድል መስጠት ያስፈልጋል። እንደገና ደግሞ ወደኛ ቤተሰቦች አካባቢ ያለውን ነገር ምናልባት አቤም አንዳንድ ነገር የሞከርከው ይመስለኛል አሁን አረር በነበርክበት ጊዜ። ለምን እነሱም እኮ የዚህ ፕሮጀክት በተዘዋዋሪ አካል ናቸው። ስለዚህ እነሱንም ተደራሽ ማድረግ የሚያስፈልግ ይመስለኛል። አንዳንዴ ደግሞ የምንሰማቸው አሉ። ለምሳሌ ሶሻል ሚዲያ ትልቁ ነገር ለምሳሌ አንዳንድ በኢትዮጵያ ማህበረሰብ ላይ የተለያዩ ማህበራዊ ችግር ሲኖርባቸው እናነባለን እዛ ላይ ፖስት ተደርጎ እና እነሱን እንዴት ነው ማገዝ የምንችለው? ለማገዝስ ደግሞ የተጠናከረ ምንድን ነው የሚባለው አቅም አለን ወይ? ስለዚህ እሱንም የምናደራጅበት የምናጠናክርበት እድል ይፈጥረናል ብዬ አምናለሁ። እንግዲህ ድምፅ ስለተሰጠኝ እጅግ አድርጌ አመሰግናለሁ። እሺ እንግዲህ የነበረን ቆይታ ይህን ይመስላል። ዶክተር ግርማሜ ፈይሳ በአዲስ አበባ ዩኒቨርሲቲ ዓለም አቀፍ ስነ ጥበብ መምህር እንዲሁም የአብሮነት ዲጂታል ሚዲያ ቦርድ ዋና ሰብሳቢ እንዲሁም አቶ አበባ ያሌው በሜድሮክ ኢንቨስትመንት ግሩፕ የአንድ እህት ኩባንያ አስተዳደር ክፍል ዋና ኃላፊ፣ የኢትዮጵያ ማህበር በኢትዮጵያ ዋና ሊቀመንበርና እንዲሁም የአብሮነት ዲጂታል ሚዲያ ቦርድ አባል ሰጣችሁን አስተያየት ለነበረን ቆይታ በድጋሚ ከነበራችሁ ጠባብ ጊዜ ይህን ሰጣችሁና ሀሳባችሁን ስላካፈላችሁ እንደገና እናመሰግናለን። ከሌሎች የተለያዩ ሙያ ላይ ካሉ አብሮ አደጎቻችን ጋር የነበሩን አስተማሪ የሆኑ ቆይታዎች በተለያዩ ፕሮግራሞች ይዘን እንቀርባለን። የዚህ ፕሮግራም እንግዲህ ዋናው ይዘቱ አብሮ አደጎቻችን የት ናቸው፣ ምን እየሰሩ ነው፣ ከነሱ ተሞክሮስ ምን እንማራለን ከሚሉት ሀሳቦች በተጨማሪ አብሮነት ዲጂታል ሚዲያን መሰረት አስመልክቶ ያላቸውን አስተያየቶችን ወደ እናንተ ተመልካቾች ማድረስና የእናንተን ሀሳብ ለመቀበል ነው።
እንግዲህ ተደራሽነታችንን ሰፋ ለማድረግ እንደ ሁሉ ጊዜው ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ሼር አድርጉት፣ ይሄን ኮንቴንት ላይክ አድርጉት። አብሮነት ዲጂታል ሚዲያ የሁላችንም ድምጽ ነው ስንል እንግዲህ ሁላችንም አስተያየት ስለምንፈልግ ነው። አስተያየታችሁ በጣም ወሳኝ ነው ለኛ ለምንሰራቸው ስራዎች። ወደፊት የተዘጋጁ ሌላ ስራዎች አሉን። እንግዲህ እነሱን በተከታታይ ይዘን እስክንመጣ ድረስ ሁላችሁም በያላችሁበት ሰላም ይሁንላችሁ። እናመሰግናለን። ይህ የጋራ ድምጻችን የሆነው አብሮነት ዲጂታል ሚዲያ ነው። ሌሎች አስተማሪ ፕሮግራሞች ይኖሩናል። ስለሆነም ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብሮነት ዲጂታል ሚዲያ የሁላችንም ድምጽ